ሌላውን ኢትዮጵያ ሊሆን አይችልም። 4 ኪሎ መግባት እንችላለን። 4 ኪሎ ገብተን በእኛ ኮንዲሽን እኛ በምንፈልገው ነገር አዲስ ስርዓት እንመሰርታለን። ምን ተልተለ አማራው ጋር አይተሻል። ሁሉ እየተበደበደ ነው። አማራ ጠቅላላ ተቆጥቶ ሲነሳ አሁን እርቅ ሽማግሌ የፍርሃት ምንጭ ነው። አገር በሞላ ተነቃንቋል። ኢትዮጵያ ማለት አማራ ነው። አማራ ማለት ኢትዮጵያ ነው። ኢትዮጵያን እዚህ ያደረሰው አማራ ነው። ኢትዮጵያዊነትን ዲፋይን ያደረግነው እኛ ነን። ኢትዮጵያዊነትን ለዓለም ውስጥ ያስታውቀን እኛ ነን። አንድም ብሔረሰብ ኢትዮጵያ ውስጥ አንድም ብሔረሰብ ኦሮሞማ ሆነ ትግሬ ሆነ አፋር ሆነ ማንም ኢትዮጵያ ሊሆን አይችልም። አይሆንም ነው፣ አይቻልም። ባውንድሪ እንኳን የላቸውም። ዛሬ የኦሮሞ ባውንድሪ እንኳን የለውም፣ ወሰን የለውም። ገና እየተስፋፋ ነው። ገና አዲስ አበባ ሊገባ ነው። ገነጠሉም ዓለምን ሊያውቃቸውም አይችልም። እዚህ ያደረሰ ታሪካችን፣ ባህላችን፣ ሁሉም ነገር ሴንተር ማዕከል ሆነን እዚህ ያመጣናት ኢትዮጵያን እኛ ነን። ያንን ለማንም አሳልፈን አንሰጥም። ባህላችን ያሸበረቀ የትግል ታሪካችን ሌላው ግን ኢትዮጵያ ሊሆን አይችልም። ኢምፖሲብል ለማሰብ ኢትዮጵያን ገንጥረን ሌላ ሰው አንሰጥም። ድሮም ከአማራ የገነባት ኢትዮጵያ ነች እኮ እንጂ አንሰጥም። ኦሮሞማ መተዋል ብለን ፈርተን መሬቱን አብዛኛው መሬትም ኦሮሞማ የያዘው መሬት ሁሉ የአማራ አብዛኛው አማራ ነው። ትግራይ ከኛ የቀማውን መሬት ታውቂያለሽ። ኦሮሞ አስቀምጠናል፣ ኦሮሞ ወያኔ ያስቀምጠናል ነው። ስለዚህ ያን ጥቃት የሚመጣበትን አቅጣጫ ካላጠፋሽ በስተቀር በሰላም መኖር አትችልም። ትልቁ ጠላታችን አልጠፉም እኮ ጎረቤታችን ናቸው። ከመካከላችን ውጡ እንጂ ያደር ጎረቤታችን ህልውናችን 100% የተረጋገጠ ሊሆን የሚችለው ስርዓት ሲጠፋ ብቻ ነው። ድንበራችን አስጠብቀን መከላከያ ኃይልን አወጣን። ይሄንን ኦሮሞማ ያሉ ጠላቶች ሁሉ ከአማራው ክፍለ ሀገራት አወጣን። አማራ ህልውናውን ካስከበረ